እነዛን መጥፎ የብልግና ቪዲዮዎች የመመልከት ሱስ ወይም ዲጂታል ሀቢት እንዲያው በአክሲደንት በአጋጣሚ የሚመጣ ነገር አለ። ከጭንቀት ከሆነ ስሜት እንዲሁም ደግሞ የሆነ ሽልማት ተፈልጎ ነው ተብሎ ፕሪዲክት የሚደረግ ወይም የሚገመቱ ፓተርኖች ናቸው ወይም ስርዓቶች ናቸው። እናም በዛሬው ቪዲዮ ላይ ፊዚዮሎጂ ወይም ደግሞ ስነ ልቦና ከነዛ መጥፎ ልማዶች ጀርባ ያለውን እውነታ እንመረምራለን። እንዲሁም ደግሞ ይህ ነገር እንዴት በጣም ጠንካራ እንደሆነ አእምሯችን ውስጥ ምን እንደሚፈጠር ቀለል ባለ መንገድ እንመረምራለን። ይህ ነገር ራስን ስለማወቅ ወይም ስለ ግልጸኝነት ወይም ደግሞ ሳይንሱ ምን ይላል ስለሚለው እንጂ ማንንም ስለመፍረድ አይደለም። ሰዎች ደስታቸውን ለመፈለግና የሆነ ህመማቸውን ለማስወገድ የየራሳቸው የሆነ ዝንባሌ አላቸው። It's part of our survival system። ይህ ነገር የኛ አንድን ነገር የመቋቋሚያ የምንኖርበት ሲስተም ነው ወይም ስርዓት ነው፣ ችግር የለውም። ነገር ግን እነዛ የብልግና ቪዲዮዎች ይህንን ነገር ፐርፌክትሊ ይጠቀሙታል። ይህንን ነገር ያለምንም ጥረት ያለምንም ድካም ጀስት ኢንስታንት ፕሌዥር ወይም ደግሞ ፈጣን ደስታን ብቻ ማግኘት ማለት ነው። ሰው ይህም ነገር ደስታህን እንድታገኝ ወይም ደግሞ የሆነ ህመምህን እንድታስወግድ ያግዛል። ሰው ታዲያ እነዛን የብልግና ቪዲዮዎች ስትመለከት አእምሮ ዶፓሚን የሚባልን ኬሚካል ይለቃል። ዳትስ ምን የሚል ኬሚካልን? ይህ ነገር በጣም ደስ የሚል ነገር ነው፣ እንደገና እንድገመው የሚል መልእክት ያለውን ኬሚካል ማለት ነው። ከጊዜ በኋላ አእምሮ እነዛ ሃርምፉል የሆኑ ጉዳት ያላቸው ቪዲዮዎች ከመዝናኛ ከሆነ ምቾት ጋር እንዲሁም ደግሞ ከሆነ እፎይታ ጋር አእምሮ ራሱ ማገናኘት ይጀምራል። ልክ እነዛ ሃርምፉል የሆኑ ቪዲዮዎች በራሳቸው ፓወርፉል ነው ወይም ኃይለኛ ሆነው አይደለም፣ ቢኮዝ ኦፍ ያ ዶፓሚን ያለው ኬሚካል እጅግ በጣም ፓወርፉል ወይም አቅም ያለው ስለሆነ ነው። ኤቭሪ ሃቢት እያንዳንዱ ሱሶች አንድ ሳይክል አላቸው ወይም ዑደት አላቸው። የመጀመሪያው ትራይገር ነው። ትራይገር ማለት ቀስቃሽ የሆነ ነገር ማለት ነው። ቀስቃሽ የሆኑ ማለት ደግሞ ጭንቀት ሊሆን ይችላል፣ ብቸኝነት ሊሆን ይችላል፣ ውጥረት ሊሆን ይችላል፣ ድብርት ሊሆን ይችላል። ይህ የመጀመሪያው ሳይክል ነው። ሁለተኛው ሳይክል ደግሞ አክሽን ነው። አንተ ከነዛ ስሜቶች ከነዛ ትራይገር ካልናቸው ስሜቶች ለማምለጥ ብለህ የምታደርጋቸው አላስፈላጊ የሆኑ የመቋቋም ዘዴዎች ማለት ነው። ሶስተኛው ደግሞ ሪዋርድ ወይም ሽልማት ነው። እነዛን አላስፈላጊ የሆኑ የመቋቋም ዘዴዎች ከተጠቀምክ በኋላ ለጊዜውም ቢሆን ሽልማት ወይም ደግሞ እፎይታን ታገኛለህ። ሰው አንተ ወደ እነዛ አላስፈላጊ የሆኑ የብልግና ቪዲዮዎች የምትሄደው ምናልባት ብቸኝነት ሲሰማ፣ ጭንቀት ሊሆን ይችላል ወይም ውጥረት ሊሆን ይችላል፣ እንዲሁም ደግሞ ድብርት ይሆናል። ታዲያ እነዚህ ነገር ኢንስታንት ፕሌዥር ወይም ደግሞ ፈጣን ደስታን ሊሰጡ ይችላሉ ወይም ደግሞ ከሆነ ስቃይህ ለአፍታም ቢሆን እንዲቀልልህ ያደርጋሉ። እንዲሁም ደግሞ ያ ዶፓሚን ያለው ኬሚካል በአእምሮ ውስጥ ከፍተኛ የሆነ ስሜት ሲሰማ ለአእምሮ አንድ ነገር ያስተምረዋል። ከዚህ በኋላ አንኮምፈርቴብል የሆኑ ምቾት የማይሰጡ የሆኑ ስሜቶች ሲሰሙን ይህንን ነገር ፊክስ የምናደርገው የምናስተካክለው በዚህ መንገድ ነው ብሎ ይማራል። ታዲያ በሚቀጥለው ጊዜ አንተ የሆነ ውጥረት፣ የሆነ ብቸኝነት፣ የሆነ ጭንቀት ሲሰማ መጀመሪያ የተማረውን ነገር እንደ መፍትሄ አድርጎ ያስታውሳል። ምንም እንኳን ይህንን ነገር ማቆም ብትፈልግ አውቶማቲክ የሚመልስ። ታዲያ እነዛ ሃርምፉል የሆኑ ጎጂ የሆኑ የብልግና ቪዲዮዎች የመመልከት ሱስ ሬርሊ ወይም አልፎ አልፎ ከሆነ የወሲብ ፍላጎት ይጀምራሉ። ነገር ግን ሞስት ኦፍ ዘ ታይም አብዛኛው ጊዜ ግን እነዚህ ነገሮች ትራይገር ካልናቸው ቀስቃሽ ከሆኑ ነገራቶች ወይም ዲስከምፈርት ምቾት ከማይሰጡ ውጥረት ሊሆን ይችላል፣ ብቸኝነት ሊሆን ይችላል፣ ድብርት ሊሆን ይችላል፣ ስልችት ሊሆን ይችላል፣ ከእንደነዚህ አይነት ነገራቶች ጀመሩ። ታዲያ ሰዎች እንደነዚህ አይነት ስሜት ሲሰማቸው፣ ውጥረት ሲሰማቸው፣ ብቸኝነት ሲሰማቸው፣ ድብርት ሊሆን ይችላል፣ ስልችት ሲሰማቸው እንደነዚህ አይነት ነገራቶች ምርጫቸው ያደርጋሉ። ይህ ነገር ሾርት ከት ወይም አቋራጭ መንገድ ይሆናል። ስለዚህ አንተ ከነዛ ሙዶች ወይም ከነዛ ስሜቶች ወጥተህ ሪሊፉን እፎይታውን እንጂ የምትፈልገው ስለ ወሲባዊ ፍላጎት አይደለም። ዚስ ዋይ ዊል ፓወር ወይም የፍላጎት ኃይል የሚባለው ነገር ብቻውን የማይሰራው ኢሞሽንህን ወይም ስሜትህን ከዊል ፓወር ጋር ወይም ከፍላጎት ኃይል ጋር ማጣላት አትችልም። ዩ ኒድ አንደርስታንዲንግ። አንተ ማወቅ ወይም መረዳት በደንብ ይጠበቅብሃል። እነዛ ሃርምፉል የሆኑ የብልግና ቪዲዮዎች ሞር ፍሪኩዌንት እየበዛ በሄደ ቁጥር ፐርፌክትሊ አእምሮ ይቀየራል። ይህ ማለት ከዚህ በኋላ ተመሳሳይ ደስታ እንዲሰማ ሌላ ማነቃቂያ መፈለግ ወይም ደግሞ እዛ ነገር ላይ ረጅም ጊዜ መቆየት እንዲሁም ደግሞ ሞር ኢንተንስ የሆኑ በጣም ከበድ ያለ ይዘት ያላቸውን ነገራቶች
ሞር ስለማሳደድ ትገባለህ። ከዚህ በኋላ ይህንን ነገር ፈልገው ሳይሆን አእምሮ ይህንን ጫና እየተለማመደ ስለሆነ ያ ልምድ ያልከው ነገር become compulsion ወይም ደግሞ አስገዳጅ ነገር ይሆናል ማለት ነው። አስገዳጅ ማለት አእምሮ ይህ ነገር አያስፈልገኝም፣ ነገር ግን ይህ ነገር የሚያስፈልገኝ ሆኖ ይሰማኛል ሲል ማለት ነው። ያ ሱስ ሳይሆን ኮንዲሽኒንግ ወይም ይህንን ነገር መልመድ ማለት ነው። ሰዎች እነዛን ሃርምፉል እጅግ በጣም ጎጂ የሆኑ የብልግና ኮንተንቶች ከተመለከቱ በኋላ የጥፋተኝነት ስሜት፣ ጸጸት፣ ባዶነት እንዲሁም ጭንቀት ይሰማቸዋል። ነገር ግን እነዚህ ስሜቶች ያንን መጥፎ ልምድ መስበር አይችሉም፣ እንደውም ያጠነክሩታል። ምክንያቱም ሀፍረት እጅግ በጣም የሚያም ነገር ነው። ስለዚህ የሚያም ነገር ደግሞ ሲሰማ አእምሮ it looks for escape ማምለጥን ይፈልጋል። በጣም የሚገርም ነገር ከሆነ ነገር አመልጣለሁ ለማምለጥ ስትፈልግ ሌላ ማምለጫ መፈለግ ማለት ነው። እነዛን ሃርምፉል የሆኑ የብልግና ቪዲዮዎች የምትመለከተው አንተ ደካማ ስለሆንክ አይደለም። እነዛ ኢሞሽናል ትራይገር ያላቸው ወይም ቀስቃሽ የሆኑ መጥፎ ስሜቶች ይህንን መጥፎ ልምድ ስለሚያቀጣጥሉት ነው። በጣም ኃይለኛው ነገር ግን ይህ ነው። አንድ ነገር ብቻ በማስተካከል ፊዚካሎጂ ወይም ስነ ልቦና ከዚህ መጥፎ ልምድ ጀርባ ያለውን እውነት ማፍረስ ትችላለህ። ሪሌሽንሺፕ ዊዝ ዩር ኢሞሽን። በቃ ከዚህ በኋላ ያለህን ትኩረት ስራህን ወይም ግንኙነትህን ከስሜትህ ጋር በማድረግ ነው። እናም አሁን የምነግርህን ነገራቶች በቀላሉ ጀምር። እነዚህ ነገር ግን ተግባራዊ መሆን አለባቸው። አንደኛው አይዴንቲፋይ ዩር ትራይገር። በጣም ወሳኙ ነጥብ ይህ ነው። አንተ ወደ እነዛ አላስፈላጊ ነገራቶች የሚወስዱ ስሜት የትኛው ስሜት እንደሆነ አይዴንቲፋይ አድርገህ ወይም አስተውለው። ብቸኝነት ነው ወደዛ ነገር የሚወስድ? ጸጸት ነው ወደዛ ነገር የሚወስድ? ድብርት ነው ወይም ውጥረት ነው? የትኛው ወደዛ ነገር የሚወስድ? ይህንን ነገር አይዴንቲፋይ አድርገው ወይም አስተውሉ። ሁለተኛው ኢንተራፕት ዘ ሳይክል። ይህ አላስፈላጊ የሆነ የብልግና ቪዲዮ አውቶማቲክ ሊወስድ ሲል ለ5 ሰኮንዶች ብቻ አስቁመው። ጀስት 1 2 3 4 5 ለነዚህ 5 ሰኮንዶች አቁመውና ግን ይህን ነገር ለምንድን ነው የማደርገው? ይህ ነገር እኔ መጥነኛል? ይህን ነገር እኔ የሚገባ ነገር ነው ወይም ከኔ ጋር የሚሄድ ነገር ነው? እንደነዚህ አይነት የሆኑ ሐሳቦችን አስብ ለ5 ሰኮንዶች። ሶስተኛው ደግሞ ሪፕሌስ ዘ ሪዋርድ። በጣም ወሳኙ ነገር ይህ ነው። ይህ ዶፓሚን የሚባለው ኬሚካል የሚሰጥህን ጤናማ ኬሚካል ተጠቀምና በመልካም ነገር ቀይረው። ለምሳሌ ወክ በማድረግ ሊሆን ይችላል፣ ኮልድ ሻወር ወይ ደግሞ ቀዝቃዛ ሻወር በመውሰድ ሊሆን ይችላል፣ በማጥናት ሊሆን ይችላል፣ እንዲሁም ደግሞ ቀለል ያሉ ወርክአውቶችን እንቅስቃሴዎችን በማድረግ ወይም ደግሞ የመሳሰሉት ብቻ መልካም በሆነ ነገር ይህንን ሽልማት ይህንን ዶፓሚን የሚሰጠን ኬሚካል በደህና ነገር ቀይረው። አራተኛውና ወሳኙ ነገር ሪዲዩስ ሼም። ሀፍረትህን ቀንሰው። ምንም አይነት ሀፍረት ሊሰማ ይችላል። ሪማይንድ፣ ይህ ነገር የአእምሮ ፓተርን የአእምሮ ስርዓት እንጂ ያንተ መገለጫ አይደለም። አንተን የሚገልጽ አንተን አይዴንቲቲ ወይም ያንተ መገለጫ አይደለም። ታዲያ ትንሽ ኮንሲስተንት ወይም ደግሞ ትንሽ ወጥ መሆን ያንን ኦልድ የሆነውን ያንን ያረጀውን መንገድ ያፈርሰውና አዲስ መንገድ ይገነባል። ከነዛ የብልግና ቪዲዮዎች ጀርባ ያለው ፊዚካሎጂ ወይም ስነልቦና ቀላል ነው። አእምሮ ከዛ ምቾት ማጣት ስሜት ፕሮቴክት ሊያደርግህ ወይም ሊጠብቅህ እየሞከረ ነው። ያ መጥፎ ልምድ ውድቀትህ አይደለም፣ ጀስት ምልክት ብቻ ነው። በህይወትህ ውስጥ ትኩረት ወይም የተሻለ ህይወት እንደሚያስፈልገው የሚያሳይ ምልክት ነው። ፊዚካሎጂ ወይም ስነልቦና ምን ይላል የሚለውን ስትረዳ ኃይልህን ድጋሚ መመለስ ትችላለህ። ምክንያቱም አዌርነስ ወይም ግንዛቤ የመጀመሪያው እርምጃ ስለሆነ ነው። እኔ ስሙ ጆርኒ ነኝ። እስካሁን ድረስ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ለበለጠ ሳምንታዊ የግንዛቤና የማገገም ሂደት ይህንን የስሙ ጆርኒ ቻናል ሰብስክራይብ ማድረግ ይጠበቅባችኋል። እንዲሁም ደግሞ ይህ ቪዲዮ ለሚያስፈልጋችሁ ሰዎች ያስፈልጋችኋል ለምትሏቸው ሰዎች ሼር አድርጉት። በቀጣይ ቪዲዮ እስከምንገናኝ ድረስ ላቭ ዩ